አንዷ አሁን በቅርብ ጊዜ አሁን 2017 አሁን ከገባክ በዚህ አመት ከሁለት ወር በፊት ምናምን ያገባችሁ ዝም ብላችሁ አዳምጡኝ ይሄን ታሪክ ድል ባለ ሰርክ ታገባለች ጋይስ ድል ባለ ሰርክ እኔ ነኝ ያለ ሀብታም በቃ ጉድ ኬስ አገኘችው ታድላ እሷ እኮ እንደዚህ እኮ አይደለችም ለሷ እኮ እንደዚህ አይገባትም ሁሉም ጓደኞቿ ሁሉ ነው እንደዛ ያሉት ጋይስ ለሷ እኮ ዱርዬ ሴት እኮ ናት ሲገርም ማለት ምን አይነት ሴት ልበላችሁ ልጅቷ በጣም አራዳ በደንብ ወንዶችን የምታቅ አሪፍ ወንድ የሚባሉትን ወንዶች የምታቅ ሪሌሽን የነበራት ምናምን ካልተመቻት ነካው ብላ የምትሄድ ምናምን በቃ ኬርለስ የሆነች ዘናጭ ለዋሽ በጣም በብር የምትቀልድ ደግሞ የሚወዷት ሀብታም ወንዶች ናቸው ለነገሩ ሁሉም ነው ሀብታም ወንዶች ናቸው የሚወዷት ዝድጥ ብላ የምትኖር የራሷን ወዝ የአዲስ አበባ ላይ ይሄ ናሆ ሪል ስቴት ላይ ተከራይታ ነው የምትኖረው የራሷ መኪና አላት ዘና ብላ ቤተሰቦቿን ሰፖርት እያደረገች ሳታገባ ነው የምላችሁ የምትኖር ሴት ናት ምንድነው የምትሰራው የዱባይ ነጋዴ ናት ዱባይ ትመላለሳለች አገባች ያገባችሁ ወንድ ደግሞ እልል ያለለት ሀብታም ጋይስ ያገናኛቸዋል እኮ ታውቃላችሁ ይገናኛሉ እልል ያለለት ሀብታም ጋይስ እልል ያቂጡ የተንቀጠቀጠ ሀብታም ያላቦ በቃ አለቦት በቃ ሶፋውን ያበሰበሰ ሀብታም በሉት ሀብታምነቱን ነው የምነግራችሁ መቤቴን የበሬን ነው ከብሎክ አርጊሊ ማንን ነው ብሎክ ማድረገው እየሰደቡኝ ነው እስኪ ስደቡኝ ይጥገቡት ያቸው እና ከዛም በኋላ ያገሬ ልጆች ምን እንደተፈጠረ ልንገራችሁ ተጋቡ ሽማግሌ ላኩ ሽማግሌ ሲልኩ እኛ ምንድነው እኔና ቱቱ አይ መዳን የለም እያለን እንትኑን ፖስታቸውን እያየን ማለት ነው በቃ ያልመጣ ስጦታ ጠይቁኝ ይሄ ሽምግልናውን ድግስ አይደለም ያደረጉት አይ መዳን የለም ምናምን እያለን እየሳቀን ተጋቡ ተባለ ሰርግ ተደግሰ ገባች ያገሬ ልጆች ሰውየው ቢሮ በጣም ትልቅ ድርጅት አለው ቢሮ ቤት ውስጥ ነው ሶስተኛ ፎቅ ላይ ቢሮ ቤት ውስጥ የራሱ ቤት ውስጥ ነው ሶስተኛ ፎቅ ላይ ጂ+3 ነው ቤቱ ቤቱ ለመርገጥ ለማየት ያሳሳቸዋል በቃ በጣም የሚገርም ቤት ነው ቤቱ እንደው እግዚአብሔር አምጥቶ እዚያ ጉዝፍ አርጎ አስቀመጣት እሷማ የወንድ እድል አላት የምንለው ነገር አለ አይደለ የወንድ እድል አላት እሷማ ወንድማ ይወዳታል ምንም ብለን እኛ አሽቋጠጥን ማለት ነው በቃ ጉድ ተባለ ጋይስ ሰውየው ከሰኞ እስከ እሑድ ከቤት አይወጣም ቤት ነው የሚውለው እሺ በሉኛ እሺ ብላችሁ አዳምጡኝ ጋይስ ልክ ከሶስተኛው ቀን በኋላ ማለት ነው ከሰርጉ ከመልስ በኋላ ካለፈ በኋላ ቲክቶክሽን አጥፊ ኢንስታግራምሽን አጥፊ ፌስቡክ እንዳትጠቀሚ ዩቲዩብ እንዳትጠቀሚ ምንም ነገር እንዳትጠቀሚ የሃይማኖትሽን ነገር ብቻ አዳምጪ መዝሙርሽን ክፈች ሁሉንም ነገር ከስልኳ ላይ ሁሉንም ነገር ዲሊት አስደረጋት ጋይስ ኢንስታግራም ብትሉ ፌስቡክ ብትሉ ምናምን ብላ ከነ ማለት ነው የሶስት ወር እርጉዝ ናት ከነ በቃ አጥፊ ምንም አይነት ሶሻል ሚዲያ መጠቀም አትችይም እንዳልኳችሁ እኔ እናትሽ ደግሞ ተጫውትብኛለች ከቤት መውጣት አትችልም ቤት ነው የሚውለው ከሰኞ እስከ እሑድ ሰራተኞች አሉት በስልክ ነው የሚጨርሰው ድርጅቱን ቢሮ የት ነው ቤት ውስጥ ነው እሱ ከቤት አይወጣም ጋይስ ቤቱ ላይ ቢሮ ላይ ካሜራ አለው ሁሉም የየክፍሉ ካሜራ አለው መዝሙር ክፈቺ በዩቲዩብ ቤትሽ ላይ እንትልሽ ላይ ቴሌቪዥንሽ ላይ ሶሻል ሚዲያ ምንም አይነት ነገር አትጠቀምም አጥፊ የምን ጓደኞቿ ሲደውሉስ ጋይስ ላውድ ላይ አርጊው ይላታል ይሄ የሆነው አንድ ወር እንኳን አልጠበቀም ጋይስ ከሶስተኛው ቀን በኋላ ነው የጀመረው እንደዚህ ነው ባህሪው ማርያምን እየቀለድኩላችሁ እኮ አይደለም ላውድ ላይ አርጊው ሴቷ ጓደኛዋ ደውላ የሆነ የማይጥም ወሬ ካወራችላት የሆነ እሱ የሆነ ውስጡ አይምሮ ጭንቅላት ውስጥ ሆነ ነገር ከፈጠረ ትረገጣለች ሆድሽ አይቀር ጭንቅላትሽ አይቀር ምንሽ አይቀር ሲረግጣት ማለት ነው ልጅቷ ነፍሰ ጡር ናት ጋይስ እግዚአብሔር ምስክሬ ነው ይሄው መስቀሌን ይዤ ነው መነግራችሁ እመቤቴ እውነተኛ ታሪክ ነው መነግራችሁ እያዘ ይረግጣታል ምን ለእኔ ስላለው ላውድ ላይ እንደሆነ ስለገባሽ አውቅሽ ሞራት አልፈለግሽም አይደለ እያለ ይረግጣታል ይቀጠቅጣታል ከቤት አትወጣም ሶሻል ሚዲያ አትጠቀም ስልክ ሲደወል ነገርኳችሁ እንዲህ ካለች በካሜራ ያያታል ስለዚህ እሱ ሲመጣ ነው የሚያነሳው እስር ቤት እንደዚህ አይነትም ትዳር አለ ነው የምልሽ እንደዚህ አይነትም ህይወት አለ
እንደዚህ አይነትም ህይወት አለ። ባይዘው ህይወት ትዳር ሲባል ሁላችንም የምናስበው ሁሉም ትዳር ደስተኛ ሆኖ የሚኖሩበት ህይወትና የአማረ ቤት ውስጥ የሚኖሩ ሁሉ ተደስቶ የሚኖሩ ነው ይመስላል። ይረግጣታል፣ ይቀጠቅጣታል፣ ይመታታል። ነፍሰ ጡር ነሽ አይዞሽ ታይ የሚላት የለም። ስልክ ከተደወለ መከራ፣ ስልክ ካናገረሽ መከራ። ሶሻል ሚዲያ አታይ፣ እቤት ውስጥ ቁጭ መዝሙር እየሰማች ቁጭ። ጋይስ ቁጭ ምን ያለ ያስጠላል። አሁን ትዳር ነው። ከዛስ እሺ ጓደኞቼ ልቀ ምሳሌ ጋብዝ ምናምን ትልና አንደኛው ጓደኛዋን ትጠራታለች ቤት ማለት ነው። ጋይስ በምንም አይነት ወይ በምንም አይነት መንገድ ስልክ ማውራት አትችልም ብያቸዋለሁ። ምንም ከጓደኞቿ ጋር መነጋገር አትችልም። በቃ ጓደኛዬን ራይድ ላስይዛት በር ላይ ብላ በር ላይ ወጣ የለ ከግቢ በር ላይ ተወጦ የለ የዛ ሰዓት ላይ ነው በዛሽ ቅስፈት ውስጥ እያለቀሰች ለጓደኛው የነገረቻት። በቃ እንደዚህ የተንቀጠቀጠች ማለት ነው። ታይኝ እሱ ጓደኛው ወይኔ ቤት ሲያምር ታይኝ ሲኦል ውስጥ ነው ያለው፣ ታይኝ መከራ ውስጥ ፈተና ውስጥ ነው ያለው፣ ታይኝ የረገጠኝ በቃ የማያረገኝ ነገር ስልኬን ሁሉ ነገር አይናጥፍት። ለማንኛውም በቃ እንደዚህ ነገር ዝዝ ብላ ስልኩን ዘጋችው። ወሬውን አቋረጠች ማለት ነው። ጋይስ እመቤቴን የመረኝ ነው። በ11ኛው ሰዓት ልጅቷ በሚገርም ሁኔታ ከአቅሟ በላይ ሲሆን፣ አንዳንዴም ጥሩ ነው ቆራጥ ሴት መሆን ጥሩ ነው። ከአቅሟ በላይ ሲሆን አምልጣው ጋይስ አምልጣው ወደ ቤተሰቦቿ ቤት ሄደች። አምልጣው ማለት ነው ቤተሰቦቿ ቤት ሄደች። ከዛስ አውቆ ቤተሰቦቿ ጋር እንደመጣች እንዳይታወቅ ቤተሰቦቿ እሱ ጋር ሄደው የለችም እንዴ ምናምን ይሉታል። ሳይደውሉ ቀጥ ብለው ሄደው ማለት ነው። ምክንያቱም እንደነገርኳችሁ ነው። ሄደው ይጠይቁታል። አሁን ነበረች እኮ ወጣች፣ ሱፐርማርኬት ምናምን ሄዳ እኮ ነው። የምሬን ነው። ሱፐርማርኬት ምናምን ሄዳ እኮ ነው። አሁን ነበረች ቤት ሱፐርማርኬት ወጣ ነው። እሷ እኮ ቤተሰቦቿ ቤት እኮ ሄዳ ቁጭ ብላለች እኮ እያለቀሰች። ምክንያቱም ቤተሰብ እንዴት ይመል በአንድ ወር ውስጥ ይሄን ሁሉ ታሪክ ስትናገር አንዳንዴ የኛ